መጀመሪያ ሌላ ሞት እንትን አለ፣ እንደዚህ ረጅም እንትን አለ መርፌ። እሱ ይገባና በአንድ ቦታ የቀሩት ይገባና በሱ ይስቡታል ፋቱን። ቆዳችን 3 ደረጃ አይደለ ያለው? ኤፒደርመስ፣ ዴርመስ፣ ከዛ ፋተርመስ ይባላል። የፋቱ ማለት ነው፣ ፋቱ ያለበት። ከዛ ፋቱን ይወስዱታል። ከዛ በታች ያለው ግን ኦርጋን ነው። የላይኛውን ፋት ነው የሚያነሱት። የተፈጥሮ ፋቱን ሳይሆን ከላይ ያሉ አላስፈላጊ ከጊዜ በኋላ የሚበቅሉ ፋቶች የሉ፣ እነሱ ናቸው የሚያወጧቸው። ገባሽ? እሱ ደግሞ አንዳንዴ በጣም አደጋለሁ። እርጉዝ ስትሆኝ ማለት ነፍሰ ጡር ስትሆኝ፣ እርጉዝ ስትሆኝ ሆድሽን የሚወጠረው ቆዳ የሚሰፋው። ስለዚህ ልጁን የሚንከባከበው ቆዳሽ እንትን ብላለች እና ልጁ የመሞትም ሽሉ የመሞትም አጋጣሚ ሊኖር ይችላል። ሽሉ ሆድሽ ውስጥ እያለ የሚፈልገው ሙቀት ላያገኝ ይችላል ምናምን። ስለዚህ አለመደረጉ ይጠቅማል። ከወለድሽ በኋላ አይ ብለሽ ማለት ትችላለሽ። ለዛ ነው እንጂ ብዙም እንትን የለም። አዎ ለምን እንደጠየኩሽ ታውቂያለሽ? በቀደም የሆነ ቤት ተከፍተው ይመስለኛል ካናዳ ነው መሰለኝ የሚኖሩት። ቁጭ ብሎ ችግር የለም ብሎ ገስት ላይ የሀገር ተደርድሮ እሱ ዶክተር ነኝ ይላል። ቁጭ ብሎ ማብራሪያ ሲሰጣቸው ነበረ እና ችግር የለም ስንቱ ወልዷል። እናንተ እውነቱን እኮ ነው። ግን ለምን ችግር ሊያመጣ ይችላል። የተወሰነ ፐርሰንቱ ችግር ሊያመጣ ይችላል። እነሱ ለስራቸው ሲሉ ችግር የለም ባይሆንስ ግን የሆነ ለእርጉዞች ሳይድ ኢፌክት አሉ። ማንኛውም ከፈለግ 99% ብሎ በኋላ ያድርጉ። ባይደረግስ ግን ጂጂ ቢቀርስ ለምን ዋይ በጣም ከወለድሽ በኋላ ከጨረስሽ በኋላ ዋይኖት ብታረግ ምን ችግር አለ? በጣም እኮ ነው የሚያምረው። አንደኛ ነገር አላስፈላጊ ነገር ነው። አሁን ጡት ላይ ግን ችግር የለው። የወተቱ ፓርት ሌላ ነው። የምንሸከመው ፋት ምን አላስፈላጊ የሆኑ ፋቶች ካንሰር ማለት በነገራችን ላይ የሚመጣው ካንሰር ማለት ምን እንደሆነ ታውቂያለሽ? አላስፈላጊ የሆኑ ሰውነታችን ላይ የሚጠራቀሙ ነገሮች ወደ ባክቴሪያ ወደ ቫይረስ ተለውጠው ነው ካንሰር የሚሰሩ። ታውቂያለሽ? ይሄን አላስፈላጊ የሆኑ ነገሮች አሁን ለምሳሌ ምግብም ሊሆን ይችላል። የሆነ ቦታ ለረጅም ጊዜ ይጠራቀምና የራሱን ነገር ይሰራል። እነሱ ናቸው ምግቡ ደርሰው በግራዋ ነው የሚተዉት። ታውቂያለሽ? ግን አሁንም ጡት ይወዳሉ።